እኔ ለራሴ ልከፋ ልደሰት ግራ ገብቶኛል ነው ያልኩሽ እንጂ እኮ የዲኒ ውጤትማ ልጇ መሆኔን ነው የሚያሳይ። ስለዚህ የሚሊዮነሯ ልጅ ሆነሻል ማለት ነው። ቆይ ታዲያ ለምንድን ነው ስሜትሽ የተዘበራረቀው? ገንዘቧ መቼም አባብሎኝ እንደማያውቅ በደንብ ታውቂያለሽ። ግድ የለም ኩኩሻ፣ አንቺ እናትሽን ካገኘሽ ይበቃል። እናማ ምን እንዴ? እናማ ውጤቱ እንዳሰብነው ከሆነ ለምንድን ነው ይቅርታ ጠይቀሽ እናቴን ወደ ቤቷ መልሻት በይልኝ አላልኩሽም እንዴ? ቆይ እሺ ለምንድን ነው እሷስ ይቅርታ ጠይቃ ወደ ቤት ያልመለሰች? አዝናለሁ። እነሱ እንኳን ማድረጋለሽ። ለነገሩ ችግር የለም። አጸደ እንዳለችው ይቅርታ አድርጊልኝ ብዬ እግሯ ላይ ሄጄ ድፍት እላለሁ። እሱንም ቢሆን አታደርጊው እንዴ? ቆይ አንቺ ልጅ ምንድነው እየሆንሽ ያለሽው? ካፈር አንስቶ ሰው ያደረገሽ ማን እንደሆነ ረሳሽው እንዴ? ድጋሚ ወደዛ ቤት ተመልሰሽ የእናቴን ሰላማዊ ህይወት እንድትበጠብጪ አልፈቅድልሽም እያልኩሽ። ስለዚህ የምትፈልጊውን ነገር ስታገኚ እኔን ከዳሽኝ ማለት ነው? ለዚህ ስራ ማን የቀጠረሽ? አንቺን ሳይሽ ራስ ወዳድነቴ ነው ጎልቶ የሚታየኝ አልኩሽ እኮ። ለምን አትሰሚኝ? ችግር የለውም ኩኩሻ፣ አንዴ እዛ ቤት ተመልሼ ልግባ እንጂ አንቺ እንዳታኝ በአንሶላ ተሸፋፍኜ ነው የምቀመጠው። ቀልድ መሆኑ ነው? አንቺ ነሽ እንጂ እራስሽን በሰው ቤት እየኖርሽ መሆኑን ረስተሽ ቀልድ የጀመርሽው አንቺ። በቃ ምናልባት የሆነ ገንዘብ እንዲሰጥሽ አደርጋለሁ። ምናልባት ይሄ ሊያስማማን ይችላል። ቆይ ምን ነው አንቺ በዚህ ጉዳይ ላይ እኔ ነኝ አዛዣልሽ? ረሳሽው እንዴ? እኔ ነኝ እኮ ለዚህ ጉዳይ የቀጠርኩሽ። በቃሽ። ከዚህ በላይ እዚህ ካንቺ ጋር ቆሜ መለፋልፍ አልፈልግም። ጉድፈላ። አረ ኩኩሻ፣ አንቺ ኩኩሻ ተይኝ አልኩሽ አይደል እንዴ? እንዴ አረ ከኋላሽ ራስ ወዳድ አይደለም። የፊቴን እንጂ ኋላ ማየት አልችልም። ታይዋ፣ እኔ ምን አገባኝ? የራስ ጉዳይ። ለምን ቀይ እያበራሽ ከተማውን አዘውሪም ለኔ ዘነቡ ስትይ? ጉድፈላ። ለነገሩ ታዩ ያንቺ ልጅነት ተረጋግጦ የለ ሌላው ቀላል ነው። ሄሎ ዝራ፣ ሮቢን እባላለሁ። የዶክተር ዘጋሪያስ ልጅ ነኝ። መድኃኒት ከውጭ ይዤ ለመጥቼ ነው። ሎኬሽን ላክልኝ። ኦኬ ዶክተር ዘጋሪያስ። ኦኬ በጣም በቃ አሁን ልክልሃለሁ። እሺ አመሰግናለሁ። እናት አቤት። ኳላሽ ያለው ነገር ምን? ኳላሽ ያለው ነገር what do you do that? ለምን ያደርግሽ? አንተም ብሎ ለካፊ አሁን ካጠገቤ ዞር ትላለህ ወይስ ሌላኛውንም ላጋጭልህ? እኔ እኮ ኳላሽ ደማይቼ ነው ባክሽ። ምን? ወይኔ ጉዴ። ለማንኛውም ይናርግበት። ቆይ አንዴ። what አሁን ደግሞ እንፈልግሽ? በጣም ይቅርታ፣ እኔ ለከፋ መስሎኝ። it's okay። ለማንኛውም ለውሳኔ ከመቸኮልሽ በፊት ትንሽ ለማሰብ ሞክሪ። ይቅርታ፣ ትንሽ ሀሳብ ላይ ስለነበርኩ። በጥፊ አመታትሽ ግን ምንም ሀሳብ ላይ ያለሽ አትመስይም። በጣም ይቅርታ። ሜቢ ፍቃደኛ ከሆንሽ የሆነ ቦታ ሄደን ልብስ ነገር ልገዛልሽ እችላለሁ። አንድ ጃኬት ሰጠከኝና ችጋራ መስላለሁ እንዴ? ፕሊስ ኖ፣ እኔ እንደዛ አስቤ አይደለም። ጃኬቱ ከከለልሽ ይበቃል። ምናልባት በቅል ንዴትን ካጠፋሁት ብዬ ነበር። ቤቴ ቅርብ ነው። ከፈለክ ጃኬትን ልመልስልህ እችላለሁ። ኖ ኢትስ ኦኬ፣ እኔ ብዙ አለኝ። ጉረኛ ነገር ነህ ልበል? አንቺ ደግሞ ነገርኛ ነሽ ልበል? ስልክህን ትሰጠኝ? ምን? ስልክህን ስጠኝና ደውዬ ጃኬትን አቀብላለሁ እንድልህ ፈልገህ ነው? ምንም ቢሆን እኮ ሴት ነኝ። ስልክ የለም ማለት ሰውዬ፣ መቼም ስልኬን በላሽ እንድትል